አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወደዳችሁ ውድ ጓደኞቼ ሰላማችሁ ይብዛ ተረፍረፍ ይበልልኝ። ወዳችሁና ፈቅዳችሁ ላይክ ሼር ስለምታረጉልኝ እጅጉን አመሰግናለሁ ቤተሰቦቼ። አሁንም ቢሆን አብሮነታችሁ አይለኝ እያልኩኝ ዛሬ እንግዲህ ይህን የመሰለ በምስሉ ላይ የምታዩት ወደ ኢጃዛ ቤት መግቢያው ላይ ወደ ኢጃዛ ቤት ተህር ነው። ከዛ ደግሞ ቆይ ደግሞ ወደ ስራ ትመለስ የቀረጥኩትን ቪዲዮ አሳያችኋለሁ ማለት ነው። አብራችሁ ይሁኑ ማለት ነው። እሺ እንግዲህ አዲስ ስራ ችግር ነውና ጠጉሬን በፊት እዛኛው ቤት እንዳለሁኝ እንትን አልኩት ማለት ነው። እህረት ታጠብኩትና እንደዝም ብዬ ነካ ነካ አረኩትና በሙሽጥ ዝም ብዬ ለአራት ከፈል አድርጌ ጎን ጎን አረኩት ማለት ነው። እንግዲህ ኢጃዛ ቤት አንድ ቀን አደርኩኝ። እዚህ ከመጣሁኝ አራት ቀን ሙሉ የተደባበተ ፀጉር ማለት ነው። ቢስሚላ እንዴት ሆኗል? አይ ጉዲ! እንኳን ታጥቦ በደረቁ እንደዚህ እንትን ብሎና እንደው ነው አቦ። አይ ምን አለበት እንደ ጥጉራችንን እንኳን እንትን ቢያደርግልን አልኩኝ። እና እንግዲህ 4 ቀን ሙሉ እዚህ ቤት ትቆይ ማለት ነው። ያው ስላላደረሰኝ አዲስም ቤት ስለሆነ እንትንም አልኩኝ ማለት ነው። ያኔ እንትን ለማለት ጭራሽ አልተመቸኝም ነበር። ደግሞ የኛ ጠጉር ይከሰከሳል፣ የኔ ጠጉር ማለት ነው በጣም ይከሰከሳል። ደግሞ ሰው ቤት እንዳይከሰከስብኝ ብዬ ፍራቻም ጭምር ስላለብኝ ከዛ ምንም ነገር አላረኩትም ነበረ። አሁን ግብት ብል ማለት ነው እንዴ አንቺ በየት ነው የምትገቢው? አርፈሽ ቁጭ በያለኝ ማለት ነው። ቢስሚላ ያአላህ ከባድ ነው ወላሂ ላዚም። ነገሩ በሱም አይፈረድም። ክላስ ታጠብኩት ለአራት ከፍዬ ጎንጎን አረኩት። ክላስ ኢጃዛ እንትን እንዳለው ምንም ወቅት አላገኘሁኝም። ሲጀመር ያው እኔ እቅድ እንትን ሁረት ወጣሁኝ እንጂ ሁረት ዙር ላይ ወጣሁኝ እንጂ ማለት ነው። ቤት የገባሁትኝ 1 ሰዓት ነው ማለት ነው። ሱቅ ለሱቅ ትዞር ውዬ ሱቅ ወስዶኝ ከዛ ሱቅ ሰሌ ብዬ ሱቅ ለሱቅ ትዞር ውዬ የገባሁት 1 ሰዓት ነው ከሌሊቱ ማለት ነው። ከዛ ጧት አድሬ በመነገታው ዙር ላይ ወጣሁኝ ማለት ነው። እና ያኔ ጊዜ የለኝም። እዚህ መጥቼ ያው እንደምታዩት ተላይ ተታይ ማሯሯጥ ነው እንጂ ጠጉር እንደዚህ ነው ትዝ አይለኝም ማለት ነው። ማታ እንኳን ቁርፋዊ ትገባ ማለት በጣም ድክም ይለኛል ሐቂቃ ማለት ነው። በጣም ከምላችሁ በላይ ነው ድክም የሚለኝና ዝም ብዬ ለሽ እላለሁኝና አሁን ትንሽ አስሩ ላይ ትንሽ ጋብ ስላለልኝ ወደዚህ መጥቼ አሁን ፍትት ባረገው ኧረ የማይበጃችሁ ይፈታና ምን ይፈታዋል አቡሽ። እና ውዶቼ እስቲ ዛሬ ይሄን ቪዲዮ ልሰራበት የሞከርኩትኝ ያው እንግዲህ ቻናሌን አፕላይ ላድርገው እያልኩ ነበር። ደግሞ እንደዛኛው አላረግም እያልኩኝ ምናልባት አላደረኩት ይሆናል ያኛውን የዘጋብኝ። ይሄንንም ሁለተኛ እንዳይዘጋብኝ ብዬ ፈርቼ ስለዚህ ደግሞ ላዚም ቪዲዮ መስራት አለብኝ። ቪዲዮ የለኝም እንደምታዩት ዛሬው ቪዲዮ ጋር 4 ቪዲዮ ነው የሚሆንልኝ እንጂ ቪዲዮ የለኝም። ስለዚህ ምኑንም እያወራሁኝ ምኑንም እየቀረጽኩኝም ቢሆን ላዚም ቪዲዮ መሰራት አለበት። ቢያንስ አንድ 5 ቪዲዮ ተያዘ አፕላይ ቢደረግም ችግር ይኖረዋል ብዬ አልገምትም እላለሁኝ። እንግዲህ እኔ እንጃ ብቻ በዛ ነው ውዶቼ፣ አበረታቱኝ እላችኋለሁ። ወይኔ እንደው ጠጉሮች ጠጉር ያለው ሰው እንዴት ያስቀናኝ በእናታችሁ። ወላሂ ለማበጠርም ለማጠብም ይመቻል ለስላሳ ጠጉር ያለው ሰው። የኔማ ብታውት ውሃ ሲነካ ውሃ ጋር ሻምቦ ጋር በጣም አደጋ ነው፣ በጣም ይጣላል ማለት ነውና ምን ይሻለዋል ማለት ነው። ኮንዲሽነር አርጊበት ምን አርጊበት ይሉኛል። እኔ ባረግበት ምስሩ ያው አህላቅ ነው በነገራችን ላይ አንዴ አህላቅን እንደዛ አርጉት አልቆታል። ያይሻሻልም አይለሰልስም ያረኩትን ባረግበት ያው ነው። ያው ግን እንትን እንዳይበጣጠስ የኔ አሁን እንትኑ ተስሩታ ይሆን የሚነቀለው
ጫፍ ጫፉን የሚበጣጠሰው ጫፍ ጫፉ በጣም በቃ ትፈታው ታበጥረው ጠጉሬን ማለት ነው አለ አይደለ? የአንዳንድ ሰው ጢሙን ትላጭ እንዴት ነው? ልክ እንደዛ ነው ክስክስ የሚለው መሬት ላይ ማለት ነው። ያኔ ተስሮ የመነቀር ባህሪ የለውም። ክስክስ ነው የሚለው። እንግዲህ ይህንን ምን እንደማደርገው አላውቅለትም። ብቻ እንደዛ እያለ ያስቸግረኛል። ለሚከሰከስም የሚከሰከስባችሁ ካላችሁ መድኃኒት ያገኛችሁለት እስኪ ንገሩኝ፣ ሽኩ በሉኝ ማለት ነው። በኮሜንት ንገሩኝ። ለሚከሰከስ ጠጉር መድኃኒቱ ምንድን ነው ማለት ነው። እና የኛ ጠጉር በነገራችን ላይ ማለት ነው አታክልት ማለት ነው። ልክ አታክልት ማለት ነው። ለትንሽ እጅሽ እንደው እጅሽ እንትን ካለ እጅሽ ተጠጉርሽ ከተለየ ከላስ አበቃለት ማለት ነው። ሱብሃንአላህ አንድያውን እስከ ዛሬ የተንከባከብሽለትን ሁላ በአንድ ቀን ነው እርግፍግፍ የሚያደርገው ማለት ነው። እና አይችልም ግልት ትላቸዋለሁኝ። እንዳውም የአረቦቹ ደግሞ የሚገርማችሁ ነገር የአረቦቹና እነዚህ ነጮቹ خلاص የነሱ እንደውም ትንሽ ደረቅ ካለባቸው በሻምፖና በእንትን ይታጠቡታል እንደገና ልስልስ ይልላቸዋል። የሚገርማችሁ ግን ማለት ነው የኛ ደግሞ በሻምፖና በእንትን የምታጠበው የባስ ድርቅ የሚገርም ነው። ያላ ፍጣረት በጣም ይገርማላችኋለሁ። እና ይህንን ቪዲዮ የምሰራበት እንግዲህ ፍትፈታ ብለው ፍትፈታ ለፍትፈታም ሲጀመር ጊዜ ያስፈልጋል ማለት ነው። የአንድ ሰው ቪዲዮ አይተሽ ከዛ ደግሞ አንቺ ስትፈተፍሽ ድረስ ያኔም ወቅት ይኖርሻል ማለት ነው። ወቅት ይላል። ስለዚህ እንደ ትምህርትም ቢሆን ወቅት ይላል ማለት ነው። ካን አይደለም የትምህርት የፍትፈታው ወቅት ይላልና እኔ አሁን ፍትፈታ ሆነም ምንም ሆነም እየተመቻቸልኝ አይደለም። ብቻ ግን እንግዲህ አላህ ያግራልሽ በሉኝ። እቺ ሰራተኛዋም ራሱ ነገ ነው የምትሳፈረው። እንግዲህ በ3 ወር ኢጃዛ እላችኋለሁኝ። እዛ ድረስ ከቻልኩ እሰራለሁ፣ ካልቻልኩም ደግሞ እንግዲህ ፈጣሪ ወቀላህ በጣም አላህ ይድረስልኝ። ሁሉንም አላህ ያውቃል። አላህ ያውቃል። እና እንደዚህ ነው የምላችሁ ውድ ጓደኞቼ። እንግዲህ እናንተን እየቀበጣጠርኩኝ የሚያስተምር ነገር የለን፣ የሚያዝናና ነገር የለን። ስለዚህ እንግዲህ አይዟችሁ እንዳይደብርብን ማለት ነው። እሺ ምንም ማድረግ አይቻልም ማለት ነው። ዛሬ ነው ገና ወላሂ እስከ ዛሬ ድረስ ማለት ነው አላውቅም እንትን ሶላት ሰግጄ ወዴት ነበር የምደፋው ማለት ነው። ረጤ ዛሬስ እናቴ ጠጉሬም ዛሬስ ምን ይለኛል ብዬ ነው እንደገና በግድ ቁጭ ያልኩት እንጂ እንትን የለም ወቅት የለም ወላሂ ማፊ ወቅት። እና ሁሉም ነገር ለበጎ ነው። ያንን ነው የሚያጡት ኢጃዛ ስንት ወራቸው ቁጭ ያሉ ሰዎች አሉ። ብቻ አላህ ርዚቃችንን በሀገራችን ላይ ይፍጠርልን። ስራ ከብዶናል እንላለን፣ ስራ የሚያጣሙተዋል። ብቻ ግን አለ ኩል ሐል አልሐምዱሊላህ ነው። እንግዲህ እንደምንመቻል ነው ወቅቱ ውስጥ ያልፍ ድረስ ስራም ቢበዛ ሰዎች የሚከፉ መቻል ነው። ምንም ማድረግ አይቻልም። ስራ ያላችሁ ደግሞ ስራችሁን አጥብቃችሁ ያዙ። ሀቂቃ ምን ቢሆን እንደለመዱት ስራ ምን ቢሆን የሚሆን የለም ማለት ነው። ምን ቢሆን ያው የለመዱት ነገር ይሻላል። ካልለመዱት አዛብ የለመዱት ጀሀነም ይሻላል ይባላል አይደለም። ስለዚህ የተለመደ ነገር ይሻላል። አዲስ ቤት፣ አዲስ ስራ፣ አዲስ ሰዎች ይገርማል፣ ይከብዳልና እና አብሽሩ ሁሉም ነገር ለበጎ ነው እላችኋለሁ። ዱአ አድርጉልኝ ለኔም እንደው
ለማንኛችሁ ዱዓ እንደሚደርስ አይታወቅምና ማለት ነው። ለምን መሰላችሁ ዱዓ የምታደርጉልኝ? በቃ ስራዬ ለምን መሰላችሁ ዱዓ የምታደርጉልኝ ማለት ነው። ሀቂቃ ግን ይሄ መንገድ እንዲከፈቱልኝ መንገድ እንደ የሳውዲን መንግስት ስለይማን እንደው ምን አለበት ቢከፍትልን ሀገራችን መግባት የምንፈልግ ሰዎች እንገባለን ማለት ነው። አሁንማ ክረምቱም እኮ ገባ። በነገራችን ላይ ግንቦት ምናምን ነው ክረምት ገባ። እንግዲህ ሰኔ ነው። በሰኔ እንግዲህ እርሻ ምናምን ይጀምራሉ ገበሬዎች። መንገዱ ሁላም ጭቃ ነው የሚሆነው። ያላውስም ቢከድም ፋይዳ የለው። ሀገር መግባት ደስ የሚለው ማለት ነው በበጋ ነው። በበጋ ጠፈፍ ሲል ማለት ነው። ያኔ ቢገቡ ጥሩ ነበረ። በክረምትስ ያስጠላል እውነት። በዛ ላይ ብርድ፣ በዛ ላይ ጭቃ። እኔ ደግሞ ብርድ አልወድም ሀቂቃ ማለት ነው። ብርድ ወይኔ ብርድ አልወድም ወላሂ። በጣም ነው እንትን የሚለኝ ብርድ የሚከብደኝ። ኦኬ እና እንደዛ ነው የምላችሁ ውዶቼ። አበረታቱኝ እላችኋለሁ። የዛሬው ቪዲዮ ጋር ስንት ቪዲዮ ይሆንልኛል? 5 ቪዲዮ ይሆንልኛል። ይሄ እንግዲህ የምታዩት ምስሉ ላይ ያለው ወደ ስራ ቦታ ተመጣ የቀረጥኩት ነገር ነው። እና ያለበት እንደ ሀገራችን እና ለአንድ እንደዚህ ያለ የተስተካከለች ሀገር ያረግልን። እንደው ህዝቦቿን ደግሞ 24 ሰዓት ሰርተው የሚለወጡበትን እድል ይፍጠርልን ማለት ነው። ሀቂቃ ደስ ይላል ማለት ነው። እናማ አብሽሩልኝ። ከልብ ነው የማመሰግነው ሁላችሁንም። አላህ ይስጥልኝ። ሀገራችንንም ሰላም ያድርግልን፣ ህዝቦችንም አላህ ይጠብቅልን በያሉበት አካባቢ ዙሪያ ማለት ነው። እኛንም በውጭ ያለነውን ለሀገራችን ያብቃን፣ ለሀገራችን ያብቃን እያልኩኝ አሁንም ደግሞ በድጋሚ ላሳስባችሁ ሼር ማድረጋችሁን አትርሱ። ሼር ጎዳ ጠይብ። እናመሰግናለሁ። እኔም አሁን ጠጉሬን ሰርቻ በቃዊ ማለት ነው። ሰርቻ ካይሆን ማለት ነው። አሁን አላበጠርኩትም በነገራችን ላይ አሁንም ወቅት የለኝም። ግን ያኔ ስሬቱን እየፈታሁ ጉንጉኑን እየፈታሁ መልሼ ጎን አድርጌዋለሁ። አለ አይደለ ገልበጥበጥ ነገር በቃ እንደዛ ነው። ኑሮይቱ እንደዚች ሆናለች። ኑሮይቱ እንደዚች ሆናለች እና ምንም ማድረግ አይቻልም። ለበጎ ነው። ኢንሻአላህ ደግሞ ያልፋል። ደግሞ ያልፋል ማለት ነው። እና እንደዚህ ነው የኛ ኑሮ እላችኋለሁ። ያው በቃ አለቀ በቃ። ገና ቀለል ይላል በነገራችን ላይ በደንብ እንትን አለ በደንብ ተበጠረ አይደለም እንደዚህ ግልበጥብጥ እንኳን ማለት ነው ይወደዋል በነገራችን ላይ ማለት ነው። ይመቸዋል እንደዚህ ግልበጥበጥ ሲል በጣም ጥሩ ነው እላችኋለሁ። እና والله መሰል ደቂቃዬን ሞላሁ። ትንሽ ቀረኝ። እየሞላ ነው ግን ሲምር ነው ወጥቶ እናንተ ይዘኛል ነው ወላሂ እዚህ ቤት የሚገርማችሁ ነገር ባንት እንኳን ታይቀር ነው የሚተኮሰው። ባንት ታውቃላችሁ? የጡት መያዣ ታይቀር ነው የሚተኮሰው። አላህ ይስጥር። አላህ ጤናቱን ይስጥር እንግዲህ
መጋገር ነው። ምን ያለው ገንፎ አድሮ ይሞቃል ብሏል የሀገሬ ሰው። ሰምታችሁ አታውቁም? ግን በነገራችን ላይ እዚህ ቤት ማለት ነው አንቺ ሳሙናቸው ማለት የልብስ ማጠቢያቸው ሊጣፍጥ ሽታው ወላሂ እንደተ አልታወቀ ማለት ነው። ልብሱን አሁን ዛሬ ውስጥ ያስቀመጥነው በነገታው ብናወጣው ምንም አይሸትም፣ አያሸተውም ማለት ነው። በጣም የተቀባ ቤት አይደለም ማለት ነው። አሁን እኔ እኮ እዛኛው ቤት ማለት ነው ላይ ትንሽ የቀሰረው ውስጥ ልብስ ትንሽ ተቆየ ማለት ነው። ሽታው እንደ ጉድ ነው። ልብሱ ራሱ ቢያጥቡት እንኳን በሳሙና መልሶ አይለቅም። እዚህ ግን ምንም ችግር የለበትም። የሚገርማችሁ ምንም እንደዚህ ተዘፍዝፎ ውሎ ቢታደር ምንም ችግር ያመጣል። እና ውዶቼ ይህን ይመስላል። አሁን እንግዲህ ወደ ልብስ ትኮሳ ሄድኩኝ ማለት ነው። ያው እየተኮስኩላችሁ ነው። ወይኔ ጉዴ ጅማቴ ሁላ ተተረተረ እኮ እንዳሮጊት ሆነ። ለዚህ እንደ ኢጃዛ ቤት በቀደም ያልኩት እንደ ከስተሻል አንቺ እያሉ እንዲያስፈራሩ ይሆናል። ከዛ ወዲህ ነው እንደ እጄን እንኳን እንደዚህ ብዬ ተኮር ብዬ ማየት ያስኩኝ ማለት ነው። እና ከባድ ነው ሀቂቃ ሙሽኪላ ነው። ለማንኛውም በሉ ይሄን ይመስላል ይዤላችሁ የመጣሁት ማለት ነው። ምን ይዘሽልኝ መጣሽ እንዳትለኝ ሲጀመር ምንም ያው ክላስ አወራኋችሁ 17 ደቂቃ ሆነ። አሁን 3 ደቂቃ ይቀረኛል። 3 ደቂቃ ታወራኋችሁ ክላስ በቂ ነው። እዚህ ያህል መለፍለፉ ብዙም ጥሩ አይደለም። እርሜ ለዩቱብ ወሬ ያስተማረን አልሐምዱሊላህ። ወሬ ያስተማረን ጥቅም እንኳን ባናገኝበትም ማለት ነው። ወሬ ተምረናል አልሐምዱሊላህ እላችኋለሁ። እሺ እና እንግዲህ ሰላም ዋሉልኝ እላችኋለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበል። ድምጤ ይሰማ አይሰማ ምንም አውቀው ጉዳይ የለኝም ማለት ነው። ምን የናጠፈ ቤት ነው። እኔ በሀያቴ ገና እስካሁን እኔ ብዙ ሰው ቤት ሰርቻለሁ። እንደዚህ ያለ ቤት ውስጥ ልብስ ትተኮስ የጡት መያዣ ትተኮስ አይቼ ሰምቼም አላውቅም። ወላሂ አይቼ አላውቅም። ገና ዛሬ በስተርጅና ሰው እንደዚህ ያለ ቤት ይገባል። ይቁርጣጣ አለኩል አልሐምዱሊላህ አለኩል አልሐምዱሊላህ። ባንዲት ተይዞ ስራ ግን መካዋቸው ደስ ሲል ማሻአላህ ስራውም ራሱ በጣም አሪፍ ነው። ደህና ይሰራል ማሻአላህ ነው። እና ወደሽዬ እንግዲህ ደቂቃን ጨረስኩኝ ማለት ነው። ይባኛል ስም ያልተለፈለፍኩኝ ደቂቃው ምን ጊዜ ሄደ ግን ምን አውርቼ ነው ይሄን ያህል ደቂቃ ሄደው ማለት ነው። ጉድ ጉድ ያላ ባይ ባይ። አሰላሙ አለይኩም ሸራ ትርሱ